ኩኩ ሰብስቤ በደጃዝማች አልበም እየመጣች ነው። ለአርቲስት ቢኒያም ወርቁ የምስጋናና የአክብሮት ፕሮግራም ተዘጋጀ። ረዳት ፕሮፌሰር ነብዩ ባዬ የባህልና ስፖርት ሚኒስቴር ዴኤታ ሆነው ተሾሙ። የደራው መጽሔት ለንባብ በቃ። እነዚህን መረጃዎች በዝርዝር የምንነግራችሁ ይሆናል። አብራችሁን ቆዩ። ሰላም ጤና ይስጥልን። በሉድ መልቲሚዲያ የሚቀርብላችሁ የመዝናኛ ዜናዎቻችን አሁን መቅረብ ይጀምራሉ። ኩኩ ሰብስቤ በደጃዝማች አልበም እየመጣች ነው። ድምፃዊ ኩኩ ሰብስቤ ደጃዝማች የተሰኘ አዲስ አልበም በራሷ ዩቲዩብ ቻናል እና በሁሉም ዲጂታል መተግበሪያዎች ወደ አድማጭ ይደርሳል። የድምፃዊ ኩኩ ሰብስቤ 8ኛ አልበሟ የሆነው ደጃዝማች አዲስ አልበም 11 ሙዚቃዎችን የያዘ ነው። በአልበሙ ላይ ስመጥር የሆኑ የሙዚቃ ባለሙያዎች የተሳተፉበት ሲሆን ከ11ዱ ሙዚቃዎች 8ቱ በከያኒ ቴዎድሮስ ካሳሁን ቴዲ አፍሮ የተሰሩ ናቸው። በደጃዝማች አልበም ቴዎድሮስ ካሳሁን ቴዲ አፍሮና ኩኩ ሰብስቤ በጋራ ቀንቅነዋል። አብዛኛውን ሙዚቃ አቤል ጳውሎስ አቀናብሮታል። የደራው መጽሔት ለንባብ በቃ። የደራው የተሰኘ ርዕስ የተሰጠው ዲጂታል መጽሔት የመጀመሪያው እትም ለንባብ በቅቷል። ዲጂታል መጽሔቱ በዚህኛው እትም ልዩ ልዩ ጉዳዮችን ይዟል። ከነዚህም መካከል ቬሮኒካ አዳነ ከየት ወዴት፣ ቢመሽም በር መዝጋት አይቻልም፣ ሪቫን ልቆርጥ ይሆን፣ መስሪያ ቤት እስር ቤት አይደለም፣ ቢግ ሀበሻ የጠቆመን መኪናና ሌሎችም በርካታ ጉዳዮችን የያዘ ሲሆን በነፃ ይኮምኩሙ ተብላቸዋል። ረዳት ፕሮፌሰር ነብዩ ባዬ የባህልና ስፖርት ሚኒስቴር ዴኤታ ሆነው ተሾሙ። ረዳት ፕሮፌሰር ነብዩ ባዬ የባህልና ስፖርት ሚኒስቴር ዴኤታ ሆነው ተሹመዋል። በዚህ መሰረትም ረዳት ፕሮፌሰር ነብዩ ባዬ ከመጋቢት 10 ቀን 2017 ዓ.ም ጀምሮ የባህልና ስፖርት ሚኒስቴር ዴኤታ ሆነዋል። ረዳት ፕሮፌሰር ነብዩ ባዬ የኢትዮጵያ ዜና አገልግሎት የሥራ አመራር ቦርድ አባል ሲሆኑ የኢቢሲ ምክትል ዋና ሥራ አስፈጻሚም ነበር። ለአርቲስት ቢኒያም ወርቁ የምስጋናና የአክብሮት ፕሮግራም ተዘጋጀ። ሁለገባው አርቲስት ቢኒያም ወርቁ ዛሬ ላይ በኢትዮጵያ ከፍተኛ ተከፋይና ተጽዕኖ ፈጣሪ የሆኑ አርቲስቶችን በማሰልጠን ከህልማቸው እንዲገናኙ ያደረገና ከሱ ከፍታ ይልቅ ላሰለጠናቸው ሰልጣኞች የሚጨነቅ የነሱ ከፍታ የሚያስደስተው እሱ መኪና ሳይኖረው መኪና ገዝቶ የሚሸልም ለሙያና ለሙያተኛ ትልቅ ክብር ያለው ድንቅ ባለሙያ የሆነው ቢኒያም ወርቁ በርካታ የጥበቡ ዓለም ሰዎች በተገኙበት ሊመሰገን ነው። ሁለገቡ ባለሙያ ቢኒያም ወርቁ ያሰለጠናቸውና ዛሬ ላይ ትልቅ ባለሙያ የሆኑትን ሰለሞን ቦጋለ፣ ፍቃዱ ከበደ፣ ሳምሶን ታደሰ ቤቢ፣ ጌታውን ሰለሞንና ያሬደጉን የመሳሰሉ ባለሙያዎችን ድንቅ ባለሙያ የሆኑ ዘንድ ኃላፊነትን ወስዶ ዛሬያቸውን የሰራ ድንቅ ባለሙያ ነው። አርቲስት ቢኒያም ወርቁ ከ20 በላይ ፊልሞችና ከ7 በላይ ቲያትሮችን በደራሲነት በአዘጋጅነትና በተዋናይነት በዳይሬክተርነት ሰርቷል። ከፊልም የፀሐይ መውጫ ልጆች፣ የፍቅር መንገድ፣ ስውሩ እስረኛ፣ አባትየው፣ ውበት ለፈተና፣ ደራሽ፣ አዲስ ሙሽራ ቁጥር 1 እና ቁጥር 2፣ የተወጋ ልብ፣ ቫኬሽን ፍሮም አሜሪካ እና 7ኛው ሰው ጥቂቱ ናቸው። ከቲያትር የአልማዝ ቀለበት፣ ማበዴ ነው፣ ማለማን፣ መብረቅ፣ ዱር ያደረ ፍቅር፣ ትራንዚት፣ ባሎችና ሚስቶች፣ የህይወት ታሪክ ለአብነት ይጠቀሳሉ። መጋቢት 22 ቀን 2017 ዓ.ም በኢትዮጵያ ብሔራዊ ቲያትር ከቀኑ 11 ሰዓት ጀምሮ በተለያዩ ዝግጅቶች ታጅቦ የምስጋናና የአክብሮት ፕሮግራሙ ይከናወናል። በዕለቱም ያሰለጠናቸው ባለሙያዎች በሙሉ የሚገኙ ይሆናል። ተመልካቾቻችን ለዛሬ ያዘጋጀንላችሁ የመዝናኛ ዜናዎቻችን እነዚህን ይመስላሉ። በሌላ አዳዲስ የመዝናኛ ፕሮግራሞች እስክንገናኝ ቸር ቆዩልን።